ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? ደህና ዋላችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም? ፈጣሪ ይመስገን እኔ ጋር ሁሉም ሰላም ነው፣ ሁሉም መልካም ነው። ጌታ ስም ይባረክ እያልኩ መጥቻለሁ። ሲመጣ ዛሬም ይዤ የመጣሁት አንድ ቪዲዮ ነበረ። እሱም የማነው የፍፄና የማሂ ዛሬ በእነሱ ላይ በተቻለ መጠን ለኔ የተሰማኝን ነገር ለማውራት ስለፈለኩ ነው የገባሁት ማለት ነው። እንደ ሌሎች ኦዲየንሶች ማለት ነው። እና ከነሱ ለየት ያለ ነገር እኔ ጋር የለም። ቢሆንም የሚሰማኝ ነገር መሆን የሚገባኝ ነገር ማውራቱ ያው እንግዲህ አስፈላጊ ስለሆነ ነው። እና ለኔ ጥያቄ የሆነ ነገር ምንድን ነው? ጥያቄ የሆነ ነገር ምንድን ነው? ፍፄ አንተ ለምሳሌ ቆይ ቴዲና ማሂ በመሃላቸው አሁን ማሂ እየነገረች ምን ትነገራለች? በቴዲና በኔ መሃል ምንም የለም ትላለች። ምንም የለም፣ የፍቅር ግንኙነት ምንም የለም ብላ ግግም አለችው። ግን ቴዲ የሚያሳየው ተግባርና አክት ሌላ ነው። እሷ የምታወራው ሌላ ነው። እሱ የሚያሳየው አክሽኑ ሌላ ነው። ስለዚህ ማሂ ትደብቃለች ማለት ነው። ማሂ ነገሩን ትደብቃለች ማለት ነው። እሱ እያሳየ ያለው አክሽኑ ሌላ ነው። ምንም ቢሆንም ባለትዳር ሆና ያለች ሴት ሌላ ወንድ መጥቶ በስተጀርባ መጥቶ አቅፎ ግንባርን መሳም ነው አይመስልም። እሱ አሁን ማሂ ትደብቃለች። ቴዲ የሚያሳየው አክሽኑ ሌላ ነው። ያስጠረጥራል፣ እዛን ማለት ነው። ሁለተኛ ደግሞ ማሂ እየተናገረች በቴዲና በኔ መሃል የፍቅር ነገር ምንም የለም፣ በሱ እሱና እኔን የሚያገናኝ ነገር አንድ ወረቀት ነበረች ትላለች። የምን ወረቀት እንደሆነ ፍፄ አንተ ደግሞ ማወቅ አለበት፣ ግዴታ ነው። የእሷ ባለቤት ከሆንክ ከቴዲ ጋር ያለው ወረቀት ምን አይነት ወረቀት ነው? እሱን አንተ ደግሞ ማወቅ አለበት፣ ግዴታ ነው እሱ። አይ ያ ወረቀት እኔ አላሳይም አልነግርም ካለች ሌላ ችግር አለ በስተጀርባ ማለት ነው። ለኔ የመሰለኝ ነው፣ የራሴ ሀሳብ ነው ይሄ። ከባለቤቷ የምትደበቅ የተደበቀ ነገር ስላለ ነው እንግዲህ እሷ የምትደበቀው ማለት ነው። አሁን እሷ ቴዲንም ማጣት አትፈልግም፣ ፍፄንም ማጣት አትፈልግም። አሁን እሷ ወደ ፍፄ ጋር ስትመጣ እዛ ጋር ደግሞ ቴዲ ምን ይላል? ወረቀቱን አልሰጥም እሱ አይሆንም እያለ ምን አይነት የተፈራረመ ወረቀት አለ ትላለች ማሂ። ከዚህ በፊት ቴዲ ምንድን ነው ያለ? የሆነ እኛ የያዝነው ፕሮጀክት አለ፣ በዛ ፕሮጀክት ምክንያት እኛ ግዴታ እንገናኛለን አለ። ምን አይነት ፕሮጀክት ነው? ባል ሳታቅ ሚስት ከሌላ ወንድ ጋር የምትሰራው ፕሮጀክት ምን አይነት ነው? ለኔ ያልገባኝ ነገር ነው የምጠይቀው። ለኔ ያልገባኝ ነገር ነው። ባሌም ማላቀው ለምሳሌ እኔ ባሌ ማላቀው ከሌላ ሰው ጋር እኔ የሚሰራው ፕሮጀክት ምን አይነት ነው?
የተፈራረመ እኔ ሳላቅም ባቅም ይሁን ባላቅም የተፈራረመ ወረቀት አለ። እቺትም ወረቀቱን በእጄ ካስገባው ቴዲና እኔም የሚያገናኝ ነገር የለም እያለች ናት። እሱ ደግሞ ያ ወረቀት አልሰጥም፣ ያ ወረቀት ላንቺ ከሰጠው ለኔ ጉዳት ነው እያለ ነው። ምን አይነት ወረቀት ነው እሱ? ፍፄ ይሄንን ነገር አንተ ደግሞ ተከታትለ ይሄንን ወረቀት ማየት አለበት፣ መስማት አለበት። አለበለዚያ በስተጀርባ የተዘጋጀ ሌላ ነገር አለ ማለት ነው። ማሂን ማመን የለበትም በራሴ በኩል ማለት ነው። ምክንያቱም የተደበቀ ምስጢር አለ ከቴዲ ጋር። ቴዲ ወረቀቱን አልሰጥም። ከዚህ በፊት ተፈራረሙ። አሁን ባለትዳር አሁን ፍፄና ማሂ ባለትዳር ናቸው። 80 ፍርማ ካለም የነሱ ነው እንጂ በምን ምክንያት ነው ከቴዲ ጋር የተፈራረመው ወረቀት አለ እያሉ ናቸው። የምን ወረቀት ነው? ባል ማያውቀው ከሌላ ወንድ ጋር ያለው ፕሮጀክት የተፈራረመው ምን አለ? ፋብሪካ አለው እንዴ? ማሽን አለው? ምን ሊበልሽ? ምን ሊበል? እስቲ እናንተም ንገሩ። በእውነት ሁሌም መጥቶ ፍፄ ያወራል፣ የእውነት ያወራል። ማሂ ትደብቃለች። ጌታ የእውነት ያወራ ምን ይሆናል? ማሂ ትደብቃለች። ባሏ ማታውቀው ከሌላ ወንድ ጋር ፕሮጀክት የመጀመሩ የምን አይነት ፕሮጀክት ነው? የተፈራረመው ደግሞ ምን አይነት ወረቀት ነው? በምን ምክንያት ነው የተፈራረሙት? ያ ወረቀቱ ከፍፄ ለምን ይደብቃሉ? ምንድን ነው? ከቴዲ ለማሂ ልጅ አለ ወይስ ቴዲና ማሂ ለማጋባት የተዘጋጁ ወይ የተፈራረሙ? እሱ ከፍፄ ማር ከተለያየሽ ከኔ ጋር ትኖሪያለሽ፣ እኛ ተጋብተን እንኖራለን ብላችሁ የተፈራረማችሁ ወረቀት ነው ወይስ ምን አይነት ወረቀት ነው? የምን ፕሮጀክት ነው? ማስረዳት አለባችሁ። ማወቅ እኛ ኦዲየንሶች ማወቅ አለብን። እኛ ራሳችሁ ፍፄ ይቅርና እኛ ማወቅ አለብን። በራሴ በኩል ምን አይነት ፕሮጀክት ነው? ምን አይነት ወረቀት ነው? ምን አይነት ወረቀት ነው የተፈራረመ? በምን ምክንያት? በምን ኬዝ? ከባልሽ የተደበቀ ወረቀት ምን አይነት ወረቀት ነው? ምን አይነት ፕሮጀክት ነው? ለነኮ ያልገባኝ ነገር ይሄ ነው። ቴዲ አልሰጥም እያለ ነው። ምን አይነት ወረቀት ነው ቢሆን ነው እንደዚህ? አሁን ተንበርክካ ማሂ ተንበርክካ እስከምለምን በማርያም እያለች እስከምለምን ፍፄ ይህን ነገር ከሰማ ነገሩ ይበላሻል፣ ገና ይገዳደላሉ እያለች ናት። ምን አይነት ወረቀት ሲሆን ነው? ለኔ እኮ ያልገባኝ ነገር ይሄ ነው። አሁን ማሂ ትንሽ ቢሆንም ለፍፄ ብትነግር፣ ፍፄ ደግሞ በህጋዊ መንገድ ቢሆንም እንደምንም ብሎ ያ ወረቀት መቀበል ይችላል። ግን ማሂ ለምን ትደብቃለች? ከፍፄ ማለት ነው። ችግሩ እሱ ነው። አሁን ደግሞ ሌላ ጉድ ደግሞ ቴዲ ፍፄ ከሌላ ሴት ጋር ነው ብሎ የሆነ ልጅቷን ፎቶ ምናምን አንስቶ አምጥቶ እሱን እያሳየ ነው። እሱ ደግሞ ልጅቷን አውቃለሁ ግን ምንም አይደለችም፣ ጓደኛዬ ናት፣ ምንም አይደለችም እያለ ነው። እሱ ደግሞ ቴዲ ደግሞ እሱን ፍፄን አሳይቶ ደግሞ አሁን ወደ ማሂን ለማሳየት እየሄደ ነው። ምን አይነት ነገር ነው? ቆይ ምን አይነት ጨዋታ ነው? ትልቅ ሰው አይደላችሁም እንዴ? በዚህ እድሜ ይሄንን ጨዋታ አይደብርም? ጌታ ምን ሆናችሁ ነው? ማሂም ፍፄም ቴዲ ትላልቅ ሰዎች አይደላችሁም እንዴ?
አሁን እነ አብርሃም ምናምን እነሱ ይሁን ልጅ ሆኖ ነው በትዳር ላይ ይጫወታሉ። እናንተስ እናንተ ልጅ ናቸው እንዴ? ቴዲ አሁን የለም ካለ አንተ 10 ልጆችን ይወልዳል። ትልቅ ሰው ነው። ማሂ አሁን ትልቅ ሴት ናት። በጣም ትልቅ ነው። ልጅ አይደላችሁ። እንደ ልጅ እንዴት ይጫወታሉ? ጨዋታ ነው ወይ ምንድን ነው? ያስጠላል። ጌታ የሚደብር ስራ ነው ይሄ ደግሞ የእናንተ ምን አይነት ስራ ነው? በጣም ያስጠላል። ጌታ ማሂ ለምን ትደብቂያለሽ ከፊት? ምን አይነት ወረቀት ነው ከባልሽ ደብቀሽ አንቺ ከሌላ ወንድ ጋር ፕሮጀክት የምታደርጊው የምትፈራረሚው? ምን አይነት ወረቀት ነው? እስቲ ፍፄ አልነግርም ካልሽ ለእኛም ንገሪ፣ እኛ እንወቅ። አሁን ትዳሩን አተሻል። ይሄ ምን አይነት ወረቀት ምንድን ነው? ልጅ ወልዳችሁ ደብቃችሁ ነው ወይስ የምን ወረቀት ነው? ወይስ ይህንን ዩቱብ ምናምን ሰርታችሁ ብር ጠረቅማችሁ የሆነ ፋብሪካውን ሰርታችሁ ነው ወይ ማሽን ገዝታችሁ ነው? እሱ ነው የሚያገናኛችሁ። ካገናኛ ያው ስራ በስራ በኩል ከሆነ እንደዚህ አይነት ነገር ነው ወይ በልጅ ነው። ሌላ ነገር ምን ያገናኛል? ከዛም ከባልሽ ደግሞ ለምን ትደብቂያለሽ? ፍፄ በመሀል ለምንድን ነው ይሄ መከራ የማየው? ለምን ስቃይ ያያል? ምን እየሆንሽ ነው አንቺ? አሁን በለው በሆነ በጣም ነው ያስጠላኝ ጌታን። ቴዲ አምጥቶ አንቺን ያጎርሳል ምግቡን፣ አንቺ ትበያለሽ። ደግሞ እሱ ያለው ነገር ሁሉ እሺ ትያለሽ። ያቅፋል ምን ያናል? አሁን በዚህ ውስጥ አሁን ከባልሽ ጋር ጦርነት ነው። አሁን በጦርነት ውስጥ እያለሽ እሱ ሳጎርስ ትበያለሽ፣ ትጠጪያለሽ፣ ከሱ ጋር ተቃቅፈሽ ትራመጃለሽ። ምን አይነት ነገር ነው? ቆይ አረ ትልቅ ሰው እንደዚህ ይሆናል እንደ በኢየሱስ ክርስቶስ። አረ ሼም ነው ጌታ። ምን ሆናችሁ ነው? አረ ይሄንን አስተካክሉ በእግዚአብሔር። በጣም የሚደብር ነገር ነው፣ ደባሪ ነገር ነው። በዛም እናንተ ትላልቆች ልጅ ቢሆን ችግር አለ አያውቁም እንላለን። እናንተ በዚህ ዘመን በዚህ እድሜ ትላለች የሆነ ልጅቱ። ከባድ ነው እና ለኔ ያልገባን ነገር ነው ይሄንን ጥያቄ ያመጣሁት። ፍፄ ማላቀው ፕሮጀክት ምን አይነት ነው? የምትፈራረሙት ደግሞ ምን አይነት ወረቀት ነው? እና ከፍፄ ደግሞ ለምንድን ነው የምትጠብቂው? ቴዲ ማሳዩ አክሽኑ ሌላ ነው፣ አንቺ የምታወሪው ነገር ደግሞ ሌላ ነው። አንቺ ትዋሻለሽ ማለት ነው። የሆነ ነገር በስተጀርባ ባይኖር ኖሮ ቴዲ መጥቶ በስተጀርባ መጥቶ አቅፎ ምን ሆኖ ግንባሩ አይስምም ነበር፣ እንደዚህ አይሆንም ነበር። አሁን ደግሞ ባለፈው ይሄንን ወረቀት ይቀበላለሁ ብለሽ ከያሽ እሱ ደግሞ ምን ይላል? እዚህ ጋር ማኝታ ላይ ቁጭ በይ ይላል። የወንድ ማኝታ ላይ ሴት እንዴት ይቀመጣል? በሰው ማኝታ ላይ ሸም የለም እንዴ? ወር ከዚህ በፊት ሄዳ እዛ ጋር ትተኛለች ወይ ትቀመጣለች መሰለኝ። ከባድ ነገር ነው እንግዲህ። እነ ፍፄ ቤተሰቦች እናንተ እስቲ ምን ትላላችሁ? እስቲ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ወደ እነሱ ጋር አድርሱ። እነ አማረች ዩቲዩብ ተከታታይ ውድ ተናፋቂ ቤተሰቦች እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ ከመሸም መጥቼ ያለው እንግዲህ እግዚአብሔር አምላክ ይባርካችሁ። መልካም ምሽት ይሁንላችሁ። ይህንን ጥያቄ ከቻላችሁ እነ ፍፄ እነ ማሂ እስቲ መልሱልኝ። እነ ቴዲ ቢሆንም መልሱልኝ እንዴት እንደሚሆን። ይሄ ለኛ ግራ የሚያጋባ ነገር ነው። ስለዚህ እስቲ በተቻለ መጠን እናንተ ለኛ መልስ ለመስጠት ሞክሩ። አልገባኝም እንዴት እንደሚሆን ራሱ ይደብራል። ትላልቅ እናንተ ትላልቆች ናችሁ፣ ልጅ አይደላችሁ። በጣም ይደብራል። ከእናንተ ጋር ደግሞ ይሄ ድራማ ቢሆንም ከእናንተ ጋር አይሄድም ማለት በእድሜው
አይመጣጠንም። ስለዚህ እናንተ ይሄን ነገር ብታስተካክሉ ጥሩ ነው። ልጅ አይደላችሁ፣ ትላልቆች ናችሁ እናንተ ሌሎች ትንሽ ከእናንተ ተናናሾች ካሉ እነሱም እየመከራችሁ ጥሩ ነገር እያስተማራችሁ እያሳያችሁ አሳድጉ እንጂ ከእናንተ ጥሩ ነገር ለመማር ነው ሰው ወደ እናንተ ጋር መቀርበው እንጂ እንደዚህ አይነት ነገር ለመማር ሰው ምን ያደርጋል? ይሄ አሁን የቴዲ የሚያሳየው ባህሩ በጣም ያስጠላል። ማሄ ደግሞ አንቺ የምታሳየው ከቴዲ ጋር ስትኖር አንቺ የምታሳየው ባህር ደስ አይልም። ደግሞ አንቺ ደግሞ ከባልሽ ደብቀሽ ከሌላ ሴት ጋር ፕሮጀክት ምን ደግሞ የምትፈራረመው ምን አይነት ነገር እንደ ከባልሽ ጋር ሁሌ ትጣያለሽ። እንዴት ይሆናል? ጭቅጭቅ እንደዚህ ንዝናዜ አያስጠላም? በዚህ እድሜ ሼም ነው ጌታ ያስጠላል። ይሄንን እስቲ አስተካክሉ። ሁሉም ነገር ግልጽ በግልጽ ሆኖ ለእኛም ንገሩ፣ እኛ እንስማ። እስቲ ለፍፄ ከደበቃችሁ ለእኛም ንገሩ፣ እኛም እንስማ። እንግዲህ ምን ይደረጋል? ውድ ቤተሰቦች ሰላም ለእናንተ ይሁን። መልካም አዳር ይሆንላችሁ።